ሰላም ወንደና መጣችሁ እግዚአብሔር ተመስገነ ይሁን ደህና ነኝ። ካም በፊት የተለያዩ ሐሳቦችን ተወያይተናል። ዛሬ ትንሽ ተጠር ያለ ሐሳብ ነው ይዤላችሁ የመጣሁት። ሃየር ኢንዴክስድ ወይም ደግሞ ስኮፐስ ኢንዴክስድ ከሆኑ ጆርናሎችን ነው የምናየው። ካም በፊት ስፕሪንግ ኔቸር አይተናል። ዛሬ ላይ ሜንሊ ማሳያችሁ ኤልዚቨር ወይም ደግሞ ስኮፐስ ላይ ሃየር ኢንዴክስድ የሆነ ጆርናል ነው። እሱ ላይ ሪቪው አድርጌ ሰርቲፊኬት ተሰጥቻለሁ። ያው ሰርቲፊኬቱ እንደምታዩት ነው። ዋና ዓላማው ምንድነው፣ እንዴት ነው ዛም ኤሪያ ላይ ፐብሊሽ ማድረግ የምትችሉት የሚለውን ሐሳብ አንድ ባንድ ለመወያየት ነው ዛሬ የመጣሁት ማለት ነው። ለእናንተ የሚጠቅማችሁ እኔን ያገኘው ሳይሆን ይሄን ሪቪው ሳደርግ ያገኘኋቸው ሐሳቦች ነው። ሜንሊ ለማስተርስ ሊሆን ይችላል፣ ሞር ለፒኤችዲ ተማሪዎች ሁለት አርቲክሎችን ፐብሊሽ ማድረግ አለባቸው ማለት ነው። ሜንሊ ጆርናሎቹ የሚፈልጓቸው ምንድናቸው? ካሁን በፊት ስፕሪንግ ኔቸር አይተናል። ዛሬ ግን የምናየው ስኮፐስ ኢንዴክስ ላይ ኤልዚቨር እንዴት የሚፈልጉት ነገሮችን ዋና ሐሳቦችን ይሆናል ማለት ነው። እዚህ ጋር አሁን የሚያሳየው how to conduct a review ነው የሚል። እኔ የዛን ፔፐር ሪቪው ሳደርግ የትኛውን ተከትዬ ነው ሪቪው ማደርገው የሚለው ስቴፕ ነው የሚያሳየው። እዚህ ላይ ከማየታችሁ በፊት ጋይድላይኖችን መከተል አለባችሁ ምናምን ነው የሚለው። እዚሁ ላይ ለእናንተ የሚያስፈልገውን ብቻ ልሂድ። ከዚህ ጋር ደግሞ ኮንፊደንሻል ማቴሪያል ይላል። የሌሎችን የሪሰርቻቸውን ሼር ማድረግ የለባችሁም ነው የሚለው። በኤአይ መገምገም የለባችሁም ነው የሚለው። ይሄ ለእናንተ ሞር የሚጠቅም አይደለም። ለእናንተ ወደሚጠቅመው ሐሳብ ልሂድላችሁና ሁለት እንትን ያለው እንደምታውቁት አርቲክል እና አርቲክል ሪቪው ነው የሚሆነው። ፉል ሌንግዝ ሪሰርች አርቲክል ከሆነ እነዚህን ፖይንቶች ነው በቃ ሜንሊ የሚያዩአቸው። እነዚህን ፖይንቶች የእናንተ ጽሁፍ መመለስ ከቻለ ፐብሊሽ የመሆን እድሉ ከፍተኛ ነው ማለት ነው። ለምሳሌ እዚሁ ላይ እንደምታዩት ኤግዛማይን ዘ ኢምፖርታንስ ኦፍ ሪሰርች ኩዌሽን አለው ወይ ማኑስክሪፕቱ ላይ። በተለይ ሞር የሚረሳው አሁን እዚሁ ላይ እኛ ፎከስ የምናደርገው ስቴትመንት ኦፍ ፕሮብለም ላይ ነው። ስቴትመንት ኦፍ ፕሮብለሙን በደንብ ካብራራን በጣም ወሳኝ መረሳት የሌለበት ነገር ኦብጀክቲቭ ነው። ኦብጀክቲቭን ፐብሊሽ ስናደርግ ክሊርሊ ማሳየት መቻል አለብን ማለት ነው። ከዛ በተጨማሪ ደግሞ አሰስ ኦሪጂናሊቲ ወይም ደግሞ ኖቬሊቲ የምንለው የእናንተ ስራ ምን ተጨማሪ አይዲያ ይዞ መጥቷል የሚለው ኖቨል ብላችሁ ማብራራት መቻል በተቻለ መጠን። ምክንያቱም ያንን እናንተ ያሰባችሁን ሐሳብ ሙሉን አንብቦ ከሚረዳው ይሄ ጽሁፍ በዚህ ምክንያት ኖቨል ነው የሚል አጠር ባለ በሁለት ወይ በሶስት ሴንቴንስ ማስቀመጥ ትችላላችሁ ማለት ነው። ከዛ በኋላ ይሄ ለሪቪወር ነው። ስትሪንግዝ እና ዊክነሱን አሳዩአቸው ነው የሚለው። ለእናንተ የሚጠቅመውን ሞር ፎከስ ላድርግ። እዚሁ ላይ ሌላኛው ስፔሲፊክ ዩዝፉል ኮመንትስ ኦን ራይቲንግ ማኑስክሪፕትስ። ፎከስ ማድረግ ያለባችሁ ነገሮች ስለ ኦርጋናይዜሽኑ ወይም ደግሞ ስለ ስትራክቸሩ እንዴት መጻፍ እንዳለባችሁ ሞር ታውቁታላችሁ። ቤዚክ የሆነ ኮንሴፕት ግን ፊገር ነው። ኳሊቲ የሌላቸውን ኢሜጆች ማኑስክሪፕታችሁ ላይ አታስቀምጡ። ምክንያቱም ፐብሊሽ እንዳትሆኑ ነው የሚያደርጓችሁ። ከተቻለ በተለያዩ አድቫንስድ በሆኑ ሶፍትዌሮች ጀነሬትድ አድርጋችሁ፣ ጀነሬት ማለት በኤአይ ሳይሆን ራሳችሁ ሰርታችሁ፣ ለምሳሌ በፎቶሾፕ ሊሆን ይችላል፣ በአዶቤ በተለያዩ ኢሜጅ ኳሊቲ ባላችሁ መልኩ ለሚያሳዩት፣ ለምሳሌ ልክ እንደ ሚኒታፕ እንደነሱ አይነቶች ግራፊካል ቻርቶች ሊሆን ይችላል። ፊገሮችን በደንብ ኳሊቲ ያላቸው መሆን አለባችሁ። ኳሊቲ የሌላቸውን ፊገሮች ጽሁፋችሁ ላይ አታስገቡት። ሪሙቭ ብታደርጉት የተሻለ ፐብሊሽ የመሆን እድል አለው፣ ኳሊቲ የሌለው ፊገር ከማስገባት ማለት ነው። ሌላው እንዴት ኢንተርፕሬት ያደረጋችሁት ሪዛልታችሁና ኮንክሉዥን ላይ እንዴት ነው የደረሳችሁት የሚለውን የሚጠይቅበት ክፍል አለ ማለት ነው። በአጠቃላይ ቤዚክ የሚባሉት የፉል ሌንግዝ ሪሰርች አርቲክል እናንተ ዲቴል እንድታነቡት ታች ዲስክሪፕሽን ላይ እነዚህን አስቀምጥላችኋለሁ። ዋና ሐሳቦችን ያብራራው ለመሄድ ያህል ነው። አርቲክል ሪቪው ፐብሊሽ ታደርጉ ደግሞ ከፉል ሌንግዝ በተለየ መልኩ አርቲክል ሪቪው ፐብሊሽ ማድረግ በጣም ከባድ ነው። እኔ በቅርቡ ፐብሊሽ አርቲክል ሪቪው ሳደርግ ያየሁትን ቻሌንጅ ከባድ እንደሆነ ነው የተረዳሁት። ምክንያቱም ፉል ሌንግዝ ሪቪው ከሆነ በላቦራቶሪ በሌሎችም የተሰሩ ሪዛልቶች ስለሚኖሩ በቀላሉ ፐብሊሽ የመሆን እድል አለው። አርቲክል ሪቪው ግን ጠበቅ ያለ እይታ የሚፈልግ ነው። ለምሳሌ ኢምፖርታንስ፣ የቶፒኩን ኢምፖርታንስ የሪቪውን በደንብ ያብራራ መሆን አለበት። እዚሁ ላይ እንዳልኳችሁ ኦሪጂናሊቲ፣ ልክ ፉል ሌንግዝ ሪሰርች ላይ እንዳየነው አርቲክል ሪቪው ላይም ኦሪጂናሊቲ አስፈላጊ ነው ማለት ነው። ከዛ በተጨማሪ ደግሞ ልክ አሁን ያልኳችሁ ፊገሮች፣ ቴብሎች እነሱንም በተመሳሳይ መልኩ ይወስዳል።
አርቲክል ሪቪውም ቢሆን ፉል ሌንግዝ የሚያዩዋቸው ዋና ነገሮች አንደኛው ሜቶዶሎጂ ነው። ሜቶዶሎጂያቸው ያ ሪሰርች ቢደገም በተመሳሳይ መልኩ መሰራት ይችላል ወይ ወይም ደግሞ መደገም ይችላል ወይ የሚለውን የሚያሳይ መሆን አለበት ነው። በደንብ ሜቶዶሎጂያችሁን መጻፍ አለባችሁ። ሪዛልቱን በደንብ ተንትናችሁ ትጽፉታላችሁ፣ ግን ሜቶዶሎጂን በደንብ ትኩረት መስጠት አለባችሁ ማለት ነው። ሌላው እዚህ ጋር ያሉት ነገሮች እነዚሁ አስፈላጊ ስላልሆኑ ለአሁን ዲስከሽን እነዚህን አልፋቸዋለሁ ማለት ነው። ሶ የእናንተን ፔፐር ያ ሪቪወር ካየ በኋላ ሪጀክት ሊያደርገው ይችላል፣ ሪዙን አብራርቶ አክሴፕት ሊያደርገው ይችላል ዊዛውት ሪቪዥን፣ እንዲሁም ደግሞ ሜጀር እና ማይነር ሪቪዥን ሊያደርግ ይችላል ማለት ነው። መጀመሪያ ሜጀር ሪቪዥን ተሰጣችሁ በኋላ ማይነር ሪቪዥን ሊሰጣችሁ ይችላል። ሜጀር ሪቪዥን ተሰጣችሁ ማለት ግን አክሴፕት ወደ መሆን ድል ትሄዳላችሁ ማለትም አይደለም፣ ሪጀክት ትሆናላችሁ ማለት አይደለም። ሜጀር ሪቪዥን ስትባሉ በደንብ ከመለሳችሁ ወደ ማይነር ሪቪዥን ትሄዳላችሁ። ማይነሩን በደንብ ስትመልሱ ወደ አክሴፕት የመሆን ፕሮባቢሊቲ ይሄዳል ማለት ነው። ሪቪወሮች ምን አይተው ነው የእናንተን ቼክሊስት የሚያዩት የሚለውን በዚህ መሰረት ነው ማለት ነው። ሌላው ደግሞ አንድ አስፈላጊ የሆነ ዲስከሽን ፖይንት እዚሁ ላይ ልወሰዳችሁ። ስትራክቸርድ የሆነ ኩዌሽኖች አሉ። ልክ ለሪሰርች አርቲክል፣ ለሪቪው አርቲክል እና ደግሞ ተጨማሪ ጥያቄዎችን የሚጠይቁበት ማለት ነው። ለምሳሌ እናንተን ፔፐር ሲያዩ መጀመሪያ ባክግራውንዱ እና ሊትሬቸር ሴክሽኑ ሊትሬቸር ሪቪው በደንብ ተደርጎ ጨመቅ ተደርጎ ኮንሴፕቱ ኢንትሮዳክሽን ፓርት ላይ በደንብ ገብቷል ወይስ አልገባም የሚለውን ይሆናል። እንደነገርኳችሁ ኦብጀክቲቫችሁን በደንብ ኢንትሮዳክሽን ኢንድ ላይ ማስቀመጥ አለባችሁ። ስቴትመንት ኦፍ ፕሮብለም ላይ ፎከስ ታደርጉ ኦብጀክቲቭን ቀላል የሆነውን ኦብጀክቲቭ ሳናስቀምጥ በብዛት እንረሳለንና እዚህ ጋር ፎከስ እንድታደርጉ ነው የምፈልገው። ሌላው ሜቶዶሎጂ ነው። ሜቶዶሎጂ እንዳልኳችሁ መደገም የሚችል መሆን አለበት። ስታቲስቲካል አናላይሲስ ቱሎች የተጠቀሙ ቢሆን ጥሩ ነው። ፒ ቫልዩ፣ ሌሎችም እንደነዚህ አይነት ነገሮችን ይላል። ሪዛልት ላይም ደግሞ ሪዛልታችሁን በአፕሮፕሪየት የሆነው ፊገር ነው ቴብል ነው የገለጻችሁት፣ ኢሜጁ እንደዛው እንዳወራችሁ ይሆናል ማለት ነው። ዲስከሽን ፓርታችሁ ላይም እንዴት ነው ኢንተርፕሬት ያደረገው የሚለውን እሱንም ይወስዳል ማለት ነው። አሁን ኮር ኩዌሽንስ ፎር ሪቪው አርቲክል የመጀመሪያው ለምንድን ነው ለፉል ሌንግዝ አርቲክል ሲያዩ የሚጠይቋቸው ጥያቄዎች ለራሳቸው ነው። አሁን ደግሞ ኮር ኩዌሽንስ ፎር ሪቪው አርቲክል ሪቪው ሲያደርጉ የትኛው ጋር ፎከስ ያደርጋሉ የሚለው እነዚህ ደግሞ በደንብ ተብራርቶ የተቀመጡ ናቸው። እነዚህን ዲስከሽን እንድታነቧቸው ዲስክሪፕሽን ላይ አስቀምጥላችኋለሁ። ጊዜ ሰጣችሁ አንብቡት። ሪቪው የምታደርጉበት ሜትድ ሜታ አናላይሲስ ሊሆን ይችላል። ሌሎቹን ሪግሬሽን እንደነዚህ አይነት እንትኖች የምትጠቀሙ ከሆነ እዚሁ ላይ ያብራራችሁ መሄድ ያስፈልጋል ማለት ነው። ሌላ ተጨማሪ ኩዌሽኖች ኦተሮች እናንተን ፔፐር ሲያዩ ሊያዩት የሚገቡ እነዚህ ኩዌሽኖች አሉ። እነዚህንም አብሬ ያስቀምጥላችኋለሁ ማለት ነው። ሰው ፐብሊሽ በምታደርጉበት ሰዓት እነዚህን ኮንሲደር ተደርጎ መሆን አለበት ማለት ነው። ኤልዚቨር ላይ ወይም ደግሞ ስኮፐስ ኢንዴክስ ከሆኑት ላይ እንዴት ነው በነፃ ፐብሊሽ ማድረግ የምንችለው የሚለውን ከአሁን በፊት ወደ 7000 ተማሪዎች የተመለከቱት ቪዲዮ ነው። እሱን ጋብዛችኋለሁ። ሌሎችም አስፈላጊ የሆኑ ነገሮች አሉ። ሊትሬቸር ሪቪው እንዴት መስራት እንደምትችሉ፣ ሚኒታብ እንዴት መጠቀም እንደምትችሉ፣ ሌሎችም በጣም ወሳኝ የሆኑ ነገሮች አሉ። እነሱን እዚሁ ላይ እንድታያቸው ነው የምጋብዛችሁ። ሶ ለዛሬ ሜንሊ መወያያ ሀሳብ ብዬ ያመጣሁት ሳማራይዝ ለማድረግ ያህል የምፈልጋቸው ነገሮች እነዚህን ነገሮችን ይሆናል ማለት ነው። አንደኛው ኦብጀክቲቫችሁን በደንብ አስቀምጡ። ፊገራችሁ ኳሊቲ ያለው ፊገር መሆን አለበት። እነዚህ ነገሮች እንዳትረሱ። ሜቶዶሎጂ ክሊርሊ መጻፍ አለባችሁ። ሃየር ኢንዴክስ ጆርናል የምንላቸው ወይም ደግሞ ስኮፐስ ኢንዴክስ ጆርናል የምንላቸው ላይ በዚሁ መልኩ እነዚህን በቀላሉ ከመለሳችሁ ፐብሊሽ የመሆን እድላችሁ በጣም ስለሚያሰፋላችሁ ነው ሞር ለዛሬ ሙያ ሀሳብ ያመጣሁት። እነዚህ ደግሞ የተለያዩ ኩዌሽኖች ናቸው ሪቪው ሲያደርጉ እናንተን የሚጠይቋችሁ ማለት ነው። ሶ እንደዚህ ያደረጋችሁ ፔፐሮችን ፐብሊሽ ካደረጋችሁ በኋላ ከዛ በኋላ ወደ ልክ አሁን የማሳያችሁን ይህን ሰርቲፊኬት ሪቪወር ሆናችሁ የሚመጡ ፔፐሮችን እየገመገማችሁ ወደ ሪቪወርነት ትቀጥላላችሁ ማለት ነው። ሶ ይህን ይመስላል ለዛሬ ሙያ ሀሳብ ያመጣሁት። በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። መልካም ቀን።